ሰላም ሰላም የኔ ኤግዘርቲቭ የዩቲዩብ ቻናል ተከታታዮች በሙሉ በዚህ ቪዲዮ የስልካችሁ ስፒከር በደንብ ድምጽ አላሰማ እያለ ላስቸገራችሁ ሰዎች የሚገርም መንገድ ይዤላችሁ መጥቻለሁ። ቪዲዮ ከተጠቀማችሁ ላይክ ታደርጋላችሁ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። እናም የስልካችሁ ስፒከር በደንብ ድምጽ አላሰማ ወይም የተለያዩ ሙዚኮችን ስታዳምጡ ድምጽ በደንብ አላወጣ ብሎ ካስቸገራችሁ የሚገርም መንገድ ነው ይዤላችሁ የመጣሁት። ይሄን ለማድረግም በመጀመሪያውን አፕሊኬሽን እናወርዳለን። አፕሊኬሽኑን ለማውረድ ወደ ፕሌይ ስቶር ላይ እንገባለን። ከዛ በኋላ ቮሊዩም ቡስተር ብለን ሰርች እናደርጋለን። ከዛ በኋላ ፊት ለፊት የሚመጣውን ቮሊዩም ቡስተር የሚለውን እነካዋለን። ይኸው አፕሊኬሽኑ ይሄ ነው። ከዛ በኋላ ኢንስቶል ታደርጉታላችሁ። እንግዲህ አፕሊኬሽኑ ወርዶ ጨርሷል። ኦፕን ብለን እንከፍተዋለን። ይኸው ሎድ እያደረገ ነው። ከዛ በኋላ ቋንቋ ምረጡ ይላችኋል። እናንተ ሲስተም የሚለውን መንካት ትችላላችሁ። ኦሬዲ ሲስተማችን በእንግሊዘኛ ስለሆነ ከዛ በኋላ ይሄ ነው አፕሊኬሽኑ። ስታርት የሚለውን ትነኩታላችሁ ከስር። ከዛ በኋላ ዱ ዩ ዋንት ቱ ሾው ሚውዚክ ስፔክትረም ይላችኋል። የስ አላው ትሉታላችሁ። አንዳንድ የሚውዚክ እንትኖችን እንዲያመጣላችሁ ማለት ነው። ከዛ በኋላ ይሄ ድጋሜ ደግሞ ቮሊዩም ቡስተር ሪከርድ ምናምን ኦዲዮ ከዛ በኋላ ሁሉንም አለው እያላችሁ ታልፋላችሁ። ከዛ በኋላ ይሄውና የአፕሊኬሽኑ ፊውቸር ይመስላል። ሴቲንግ እዚህ ጋር ታገኛላችሁ። እዚህ ጋር የተለያዩ ነገሮች ፊድባክ ክሬት ማድረግ ትችላላችሁ። ቋንቋ ለመቀየር ሚሞሪ ምናምንና ስፔክትረም አለው። ከፈለጋችሁ ደግሞ ከሴቲንግ ጎን ደግሞ አፕሊኬሽኑን ከስተማይዝ ለማድረግ ከፈለጋችሁ የዊድዙ ስፒዱ ምናምን መቀየር ትችላላችሁ። ከዛ በኋላ ደግሞ ከላይ እዚች ጋር ደግሞ ፊውቸሩ ምናምን መቀየር ከፈለጋችሁ መምረጥ ትችላላችሁ። ስር እዚህ ጋር የሚውዚክ ሌብሎች አሉ። ሚዩት አለ 30%፣ 60፣ 100% አለ። ከዛን ከ105 ጀምሮ እስከ ማክስም አለ ማለት ነው። እሺ አሁን የኛ ሲስተም ስልኩ ማድረግ የሚቻለው ሁላችንም የምናውቀው እስከ 100% ድረስ ነው ሚውዚክ ድምፁን መጨመር የምንችለው ማለት ነው። ግን ይሄ አፕሊኬሽን ከሚዩት ጀምረን እስከ ማክስ ከዛ በኋላ እዚሁ ጋር እንሞክረዋለን ማለት ነው። ከዚሁ ከስር ታፕ ቱ ፕሌይ የሚላለ እሱን እዚሁ እንንካው። ከዛ በኋላ ሚውዚክ ፕሌየርስ አሉ። እነዚህ መምረጥ ትችላላችሁ እናንተ። ለምሳሌ እኔ ቪሻ ፕሌየር ልምረጥ እዛው ከስልኬ ላይ እንትን እንዲልልኝ ማለት ነው። ከዛ በኋላ አላው ትሉታላችሁ ማለት ነው። ከዛ በኋላ እዚች ጋር እቺን አላው የሚለውን ትነኩታላችሁ። ከዛ በኋላ አላው ካላችሁ በኋላ እዚች ጋር ታፕ ቱ ሴሌክት ሚውዚክ የሚለውን ትነኩታላችሁ ማለት ነው። ባይ ዘ ዌይ አፕሊኬሽኑን ከስፖቲፋይ ጋር እና ከተለያዩ ሚውዚክ ፕሌየር አፕሊኬሽኖች ጋር አገናኝታችሁ መጠቀም ትችላላችሁ። ከዛ በኋላ ይኸው እዚህ ጋር ስታርት እንለዋለን። እኔ ቪሻ ፕሌየር ስለምጠቀም ነው። ካንስል ልበለውና አንድ ሚውዚክን ልምረጥ። ለምሳሌ ይሄ ሚውዚክ መርጫለሁ። ካንስል እንበለውና ኮንቲኒው እንበለው ማለት ነው እዚች ጋር። ከዛ በኋላ እዚህ ጋር አለ የእንትኑን ቦታ ለማስተካከል ማለት ነው። እነዚህ የበተኖቹ ምልክት ሁሉም ቦታ ታቁታላችሁ። ኮንቲኒው እንለዋለን። ሄቱ ኤክስ ምናምን ነው። ከዛን ኮንቲኒው እያላችሁ ታልፋላችሁ ማለት ነው። ከዛ በኋላ እኔ ለምሳሌ የመረጥኩት ቪዲዮ ይሄኛውን ቪዲዮ ነው የመረጥኩት። ለምሳሌ እኔ የመረጥኩት ይሄኛውን ቪዲዮ ነው። ከዛ በኋላ ቮሊዩሙን አሁን ቡስት እናደርጋለን አብረን ማለት ነው። ተመልከቱ። አሁን ቪዲዮ ዳውንሎድ እንደምታደርገው አሳያችኋለሁ። የኔ ስልክ የድምፁ የነበረው ይሄኛው ነበረ። ከዛ በኋላ እስከዚህ ድረስ ነው ዋና ሌቭሉ ማለት ነው። ሌቭሉ እስከ 100 ድረስ ነው። ከዛ በኋላ ይሄ አፕሊኬሽን አሁን ከ100 በላይ ጨምርልኛል። ተመልከቱ። ሊንክ የሚባለው ነገር ታረጋላችሁ። ከዛ በኋላ ወደዛኛው አፕሊኬሽን ትሄዱና ወደ ወረዳችሁበት አፕሊኬሽን ሄዳችሁ ያን ኮፒ ያደረጋ አፕሊኬሽኑ የስልካችንን ስፒከር ቡስት አፕ አድርጎልናል። እስከ 200 ድረስ አፕሊኬሽኑን አውርዳችሁ መጠቀም ትችላላችሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጉን እንዳይረሱ። እንዲሁም ቪዲዮ ከተጠቀማችሁ ላይክ አድርጉት።